የሻዕቢያ የህዝባዊ ግንባር ወይ ሻዕቢያ ሰራዊት የኤርትራ ሰራዊት ዋና ቀኝ እጅ ሆኖ ትግራይ ሲወር የነበረ ሌፍተና ጀነራል ዘውዱ በላይ ሰሞኑ ምን እንዳለ ሰምታችኋል። ጽምዶ አውቀናታል፣ ደርሰንባታል፣ ቀንበሩ ሰበር ነው ምናምን ሲል የነበረ ሰውዬ ማለት ነው ዘውዱ ሊስትሩ ትግራይ ከትግራይ ጋር ካልተዋጋማ ምን ዋጋ አለው አለ ሰሞኑ። ይሄን ሰምተው እነ ጌታቸው ረዳ እነ ጻድቃን የሚባሉ መጣዋለን። ጻድቃን ሰሞኑ ረገጥ እናደርገዋለን አለ። የሚረገጥ ጉዳይ ያለን ከሱ ጋር አፋር ያለው ታጣቂ እና ከምልሻ ጋር እየተተኮሰ የሚለው ዛሬም ሲተኩስ ነበራል ወደ ትግራይ ትላንትም ተኩሷል። አባቱ ጋር እየተኮሰ የሚውለው ዘውዱ ሊስትሮ ቪዲዮ ሰምቶ ወደ ትግራይ የሚተኩስ ትግራይ ካለ በቃ ይሄ ትግራይ ሊሆን አይችልም። ዘውዱ ሊስትሮ ምን አለ? ትግራይ ወደ ትግራይ መተኮስ የለበትም ይላሉ። ኑ ተመለሱ፣ ወደ ቤታችሁ ተመለሱ ይላሉ። ታዲያ ወደ ማን ጋር መተኮስ የምትፈልጉት ይላቸዋል። ወዴት ጋር መተኮስ የምትፈልጉት? ወደ ብልጽግና። ይሄ ብልጽግና ሰራዊት ብሔር የለው የብልጽግና ሰራዊት ብሔሩ ብልጽግና የሆነ መቼም አማራ ትግራይ ላይ እንዲተኩስ ፈልጓል እንዴ? አማራ ኦሮሞ ላይ እንዲተኩስ ፈልጓል እንዴ? ምን ማለት ነው? ዘመኑ እኮ ተበላሽቷል እኮ። ዳውድ ኢብሳ ጃልማሮን በሚከስበት ዘመን እኮ ነው ያለ ነው። ዳውድ ኢብሳ ኦነግ አንጋፋው ሰሜን ምንድነው የሚባለው? ሰሜን አብይ የተሳካለት ምንድነው? በ8 ዓመት ሙሉ የተሳካለት መጀመሪያ ኦሮሞን ከኦሮሞ አዋጋ። የመጀመሪያ የተሳካለት እሱ ነው። አንዲት ኦሮሞ እናት ልጇ መከላከያ ነው፣ አንድ ልጇ ፌደራል ፖሊስ ነው፣ አንድ ልጇ ኦላ ነው፣ አንድ ልጇ የኦሮሚያ ልዩ ኃይል ነው። 4 ልጆች ካሏት የተለያየ እንትን ውስጥ ናቸው ያሉት። ይሄ እንዴት እንደተሳካላት። አማራ ክልል አሁን እየተዋጋ ያለው ማንጋ ነው። አንድ ልጇ ፋኖ ነው፣ አንድ ልጇ መከላከያ ነው፣ አንድ ልጇ ምናልባት ልዩ ኃይል ነው። ኤኒዌይ ሁለት ቦታ ላይ ሁለት ጎራ ላይ አንድ እናት ልጆች ይዋጋሉ። ይሄ ሁለተኛ የተሳካለት ነው። ሶስተኛ የተሳካለት የትግራይ ጦርነት ጊዜ ያልተሳካለት በፍጹም ያልተሳካለት የትግራይ ወረራ ጊዜ የትግራይ ቨርሰስ ነን ትግራዋይ ነበር። ትግራዋይ ከተጋሩ ጋር ካልሆነ ጋር ነበር ግጥሚያው። አልተሳካለትም ነበር። ትግራይ ዩኒቲው አንድ ሆኖ የመጀመሪያ ትልቁ ስኬት የትግራይ ነበር። በአንድነት ስለታገለ ልዩነት ሳይከፍል ምናምን እንዲህ ብሎ ግግም ብሎ ገጥሞ ነው አብይን ያዋረደው። ከዛ በኋላ የተሳካለት እንዴት ነው? ገንዘብ ይሰጣል። ወደ አፋር በኩል ለፍ ገንዘብ ሰጣለሁ የጃንጃው የሚልሻ ጭምር ጌታቸው የምትባል ከህወሓት ውጣ፣ ጻድቃን የምትባል ውጣ፣ ገንዘብ ሰጣቸዋል፣ ሹመት ሰጣቸው፣ አዲስ አበባ መጣቸው። ሶስተኛው የተሳካለት እሱ ነው ማለት ይሄ በመከፋፈል እርስ በርስ በማዋጋት ማለት ነው። ከዛ በኩል በአፋር በኩል ግጣም ይላቸዋል። ጻድቃን የሚባለው አንድ የካሳ ጨመዳ ጓደኛ እና ወንድም ታናሹ ቢሆን ታናሹ ወይ ታላቁ በቃ ቲዲኤፍ አፈረስ ነው እኮ ቲዲኤፍ ወደ አፋር ውጣ ያለ ጊዜ ሰውዬ ማለት ነው አናት ላይ ይወጣል እንጂ መቼም አንተ ውጣ ብለው እኔ ብነግረው ነው የሚሻለው። እኔ ብነግረው የሚሰማኝ ጻድቃን የድሮ ታይትል አይደለም። ጻድቃን አሁን ባንዳ ነው፣ የባንዳ ስብስብ ጋር ነው ያለው። ብልጽግና ነው ያውቋል። አጥረግርጎ በደንብ አድርጎ ጥርጥ አድርጎ ያውቋል ማን የሚለው። ይሄ ሰውዬ አፋር ሆኖ ያሉ ተጋሩ ሐራ መሬት ነን እያሉ ራሳቸው የሚሸውል ማለት ፀሐይ እዛ የሚቀላቸው እዛ በወባ የሚመቱት በእነሱ ስም ደግሞ ሐራ መሬት ያሉ ገንዘባቸው እዚህ ጋር አዲስ አበባ ሀብታቸውን እንትን የሚያደርጉ መቀለ ደግሞ ቤት ይገነባሉ። በነገራችን ላይ የሐራ መሬት አመራሮች ነን የሚሉት መቀለ ቤት ይገነባሉ፣ በሚስቶቻቸው ፎቅ ይገነባሉ። ብር በአፋር በኩል ያገኛሉ። አዲስ አበባ ሚስታቸው ደግሞ ገንዘብ ገንቢ እያሉ ቤት ይገነባሉ። እነዚህ ደግሞ 4000 ነው ምናምን ብር ነው የሚከፍሏቸው በደሞዝ። ታጋይ ደሞዝ አይበላም፣ ደሞዝ አይከፈለውም። ዛሬ ሰራ 15 አስበን ምን ነው ለ38 ዓመት መስዋዕትነት የ38 ብቻ ሳይሆን ያለፉት ጊዜያት ነው እንጂ መታሰብ ከተጀመረ 38ኛ ዓመቱ ነው። ሐውዜን ምክንያት በማድረግ ደሞዝ አልነበራቸው ወንድሞቼ የማንም የትግራዋይ ወንድም እህት መስዋዕትነት ሲከፍሉ ዌልስ ምንድነው የአቢሲኒያ ባንክ አያውቁ፣ የንግድ ባንክ አካውንት የላቸው፣ ብድርና ቁጠባ ምናምን የላቸው፣ ቦታ የላቸው፣ ፎቅ የላቸው፣ ምናምን ሰባካሪ የሚባል አያውቁም። አካውንት ምንም ሳይኖራቸው ባንክ አካውንት ሳይኖራቸው ነው የሞቱት። ጉዳይ ይዘው ማለት አጀንዳ ይዘው ከውዝ ይዘው ነው ሄዱ። ደሞዝ የተከፈለ እኔ 4000 ምን ታደርግልኛለች 6000 አርጋት የተደራደረ ህይወቱ ለመስጠት ህይወቱ ለመሰዋት እድል ፈቃደኛ የሆነ ሰው በብር ተደራድሮ ሰው ይሞታል እንዴ? የለም እኮ አይደራደርም እኮ። ከሁሉም በላይ የዓለም ውዱ ነገር ህይወት እየሰጠ
እነሱ ግን አደረጉት። 1 ሚሊዮን እናውጣ ሲባል 1 ሚሊዮን በልቶ ይሄዳል። 500 ሺህ ምናምን ይባላል። አንድ ኮር አዛዥ አርሚ አዛዥ ስንት ስጡት? 1 ሚሊዮን አሸሉኩለት 10 ሚሊዮን ስጡት። በኋላ እኔ ጀግኖች የምንላቸው ሰዎች በኋላ ነው ያወቅናቸው። በኋላ ነው እነሱ አካውንት በቀላሉ አክሰስ አደረግነው። ቀላል ነው አይደል? የንግድ ባንክ አካውንት ምናምን ባንክ አካውንት ዝም ብሎ አክሰስ እስቲ እገሌ የምላችሁ ባንክ ፈልጉልን ጌታቸው ረዳ ካሳይ ብለህ አካውንት ፈልግ ብትሉት ንግድ ባንክ ዝርግፍ አድርጎ ያወጣዋል። ሰው ግን ሊኖራቸው ይገባል። ያው ምን ጥርጥር አለው? የማንም ይገኛል የአካውንት ይሄ መቼም የስዊዝ ባንክ ብቻ ነው የማይገኘው እንጂ ሰው ካለ አብዛኛው ይገኛል። የስዊዝ ባንክ አካውንት የለም ኤክስ ዋይ ዜድ ቁጥር ምናምን ነው። በስም አይያዝም። የስዊዝ ባንክ የምታውቁት አካውንት በስም አይደለም ኮድ ነው። የኢትዮጵያ በኮድ አለ በስም ጌታቸው ረዳ ካሳይ ይገኛል። ንግድ ባንክ ብትሄዱ ወጋግን ብትሄዱ ይገኛል አካውንት ስም። ከዛ በኋላ ከማን እንደገባ እንዴት ምን ያህል ገንዘብ እንደገባ አየ ነው በዛ ሰዓት። መጀመሪያ ግን እኔ አላቅም ነበር። የፖለቲካ ልዩነት አላቸው ብዬ ነበር ማምነው። በቃ የሆነ እኮ ምን በጣም በዚህ ምክንያት እኮ ነው የፖለቲካ ሰበቡ ፖለቲካ ነበር። ገንዘብ ጥቅም አላሉት። መጀመሪያ አብይ የተሳካለት እሱን ነው በገንዘብ በምናምን እንደልሎ መውሰዱን። አሁን አዲስ አበባ ሆኖ አውላላ ሜዳ ላይ ተጥለው የቆዘሙ ነው የሚያድሩት በየኮፊ ሃውሱ መንግስትን እያሞት መንግስት እየቀለባቸው የመንግስት ቤት ውስጥ የኖሩ የመንግስት ፒክአፕ እየነዱ መንግስት ነው የሚያሙት። አንዳንድ ወንድሞቻችን ስለሆኑ አት ኤንድ ኦፍ ዘ ዴይ መታረቃችን ስለማይቀር አሳልፈን ላለመስጠት ነው። እኔ እውነቴን ነው የምናገር፣ አሳልፈን ላለመስጠት ነው እንጂ ከነ ጉድ አለም እኔ የማውቀው። ሌት ሆነ ግን እነዚህ ልመለስ ቢሉ ወደ ትግራይ መመለስ አይችሉም። በየት በኩል ይመለሳሉ? በኢትዮጵያ አየር መንገድ አይመለሱም። እነዚህ ሰዎች ይታወቃሉ። በአፋር በኩል ደግሞ አይሄዱም። ከባድ ነው። በአፋር በኩል ወደ ትግራይ መግባት በጣም ሪስክ ነው። ወይ በሞያሌ በኩል ወይ በጋምቤላ በኩል በሆነ ነገር መሸሽ ነው። ወይ እንደምን ብሎ ሰሜን ሸዋ ገብቶ ወደ ፋኖ መግባት ነው የሚያዋጣቸው እሱ ነው። አለበለዚያ እየተቃጠሉ ብልጽግና ውስጥ መኖር ነው። እየተቃጠሉ ውስጣቸው እርር ድብን እያሉ የታሪክ አተላዎች ናቸው። ጀነራል ዘውዱ እንዲህ ብሎ በሚቀልድበት ጊዜ በርካታ ሰው ወደ አዲስ አበባ መጥቷል። ሐራ መሬት የሚባል ተፈጥሯል። ሐራ መሬቶችን ሊመለሱ እንድንሏቸው ትግራዋይ የሆነ እንዴት ትግራዋይ ይመታል? አንድነታችን ነው መጠበቅ ያለው። ምን ማለት ነው? ትግራዋይ የሆነ እርስ በርሱ አይመታታም። ታዲያ ማንን ነው የሚመቱ? ማንን ነው የሚመቱ? አማራ ነው የሚመቱ? ኦሮሞ ነው የሚመቱ? ማንን ነው የሚመቱ? አንተን ነው የሚመታው። ትግራዋይ የሆነ እርስ በርሱ አይማታም። ማን ነው የሚመታው? ታዲያ አንተን ነው የሚመታው። ብልጽግናን ነው የሚመታው። አከርካሪው ነው የሚሰብረው። ይሄ ነው የምነግርህ። ሄዱ ውሰዳቸው፣ እዛ ውሰዳቸው። ማንን ነው የሚመቱ? አማራ ነው የሚመቱ? ኦሮሞ ነው የሚመቱ? ማንን ነው የሚመቱ? ብልጽግና የሚባል ሰው ያልተፈጠረ ብልጽግና ምናምን ይል አሁን ምን አገባው? ትግራይ ኦሮሞ የሚመታው ምን አገባው? ትግራይ አማራ የሚመታው አይመታም። አብሮ ይመታሃል፣ ተባብሮ ይመታሃል እንጂ ተባብሮ አንተን ያዋርድሃል እንጂ። እንዴት ትግራይ እርስ በርስ አይማታም ተብሎ አጀንዳ ይደረጋል? እንዴት ሰው ታስታርቃለህ? ጀነራል ታስታርቃለህ? ብሔር ከብሔር እንዳይጋጭ ታረጋለህ እንጂ እንዴት ተመለሱ ይሏቸዋል? ትግራይ ለትግራይ አትምቱ እንዴት ብሎ ፕሮፓጋንዳ ይሰራል ብሎ ጀነራል ያለቅሳል። ይሄ ነው የኢትዮጵያ ጀነራል። ይሄ ነው የኢትዮጵያን ሕይወት አደጋ ውስጥ እንዳይገባ እጠብቃለሁ፣ እቺ ህገ መንግስት እጠብቃታለሁ ብሎ ቃለ መሐላ ፈጽሞ ሌተና ጀነራል የሆነው ይሄ ነው። እኛ እንደሆነ የትግራይ ጉዳይ ይሄን ጉዳይ እየሰማ ማንም ጅልጥ ካልሆነ በስተቀር እንደሱ አይነት ጅልጥ ካልሆነ በስተቀር ጫካ ውስጥ የሚቆይ አይደለም። ይሄን እየሰማ ወደ ትግራይ የሚተኩስ ሊኖር አይችልም። ገብቶታል። ትላንትና ከትላንት ወዲያ 6 ቀጥ ብለው በሰቆጣ በኩል ቀጥ ብለው ገቡ ወደ ትግራይ። ወዴት ምንድናችሁ ሲላቸው ሐራ መሬት ነን በቃ አፉ በሉን 6 ነው ተያይዞ የገቡት። እንዲያውም ድንገት ኖቲፋይ ሳያደርጉ እንዳትመቱን ምናምን ብለው ከነ መሳሪያቸው ነው የገቡ። ዝም ብለው ይገባሉ። ቀስ በቀስ ይገባሉ። እነዚህ ጀግና ነው የሚሸቱት። አለባበሳቸው 3 ከሆነ ያለው እዚህ ጋር 3 ሊስትሮ ዘውድ ሊስትሮ ያው ሊስትሮ ስለነበረ ነው ወደ ትግል ከመግባቱ ሊስትሮ ስለነበረ ነው በዛው ኒክም የሚሰጡት። ይሄን ጀነራል የዘውዱ በላይ ንግግር ሰምቶ በረሃ ሐራ መሬት የሚቆይ የሞተ ብቻ ነው፣ ህሊናው የሸጠ ብቻ ነው። ቀጥለን እነዚህ ነበሩ በነገራቸው የጽምዶ አባላት
የጽምዶ አባላት እነዚህ ነበር። ጀግናው ምናምን የሚያሉት እነዚህ ነበር። ይህን አሁን ጽምዶ ሰብረናታል ያሉት አሁን እነዚህ ናቸው። ቀንበሩ ሰብረናዋል ያሉት የት ነው ያገኘው? ቀንበሩ የት ነው ያገኘው? የምን ቀንበር ነው የሰበርከው? ማን የሰጠ ቀንበር ነው? የት ነው ያገኘው ይሄ ቀንበር ብትሉት ምንም እንደዛ በል ተብዬ ነው፣ ፍራስትሬት አድርጌ ነው፣ ተቸግሬ ነው፣ ተጨንቄ ነው። ሮኮ ነው፣ ሮኮ ይሉታል ኦሮሞ አይደል? ሮኮ ነው፣ ፕሮብለም ማለት ነው። ሮኮ ነው ይሄ። ጭንቀት የወለደው ነው ይሄ እርስ በርስ እና ብርሃኑ ጁላ በዛ አሸናፊነት መንፈስ ጊዜ አሸነፍ ያለው በሚባልበት መንፈስ ጊዜ ሁሉም ይፎክራል፣ እንደሱም ይፎክራል። ብርሃኑ ትንሽ ዘና ላርጋችሁ ወደ ሌላ ጉዳይ ከመሄዳችን ወደ የብልጽግና ካርድ ማለቁን የሚያበስር አንድ ጉዳይ አለ፣ እነግራችኋለሁ። ማለቁ በሙሉ ካርዶች አልቋል። ከዛ በፊት ግን በቃ የትግራይ ጦርነት የመራው ብርሃኑ ጁላ ነው በሚባልበት ጊዜ ትግራይ ስትወረር ኢታማዦር ሹም ነኝ እያለ መግለጫ ሲሰጥ ነበር። ሰበር ዜና ሲያሰማ የነበረ አቅጣጫ ማያቅ ተውትና እሱ ገብቶ ሊያዋጋ ማንም ሻለቃ ኮሎኔል ሲያዘው የነበረ ነው ብርሃኑ ጁላ። እንደ መዝናኛ ነች እቺ፣ እንደ መዝናኛ ተመልካቾች። ሰራዊታችን ማጥቃት ከጀመረ ጊዜ ጀምሮ በምዕራብ ግንባር አድጎሹ ላይ ነው ማን ነው አንተ የመጀመሪያው ዳንሻ ነው ማጥቃት የጀመርነው። ድል ቁርሱ ጀነራል ብርሃኑ ጁላ 2 ማዘዣ ጣቢያዎች ይዞ እንግዲህ 2 ማዘዣ ጣቢያዎች ይዞ የነበረው ድል ቁርሱ ይሄ ሰውዬ ነው። ቤት እንደገባ እንኳን ማያውቀው ቤት ነው። አድጎሹና ዳንሻ ቤት ተገናኝቶ ነው ምንም ማያውቀው እና ካርታ አንባቢ ኢታማዦር ሹም ነው እና ኒክኔሙ ደግሞ ድል ቁርሱ ነው። የት ሆኖ 2 ማዘዣ ጣቢያ ላይ ሲያዋጋ የነበረ ብርሃኑ የተሰጠው ማዕረግ ድል ቁርሱ ነው። ቤት እንደገባ ቤት እንደተዋጋ እንኳን የማያውቅ ነው ማለት ነው። ተመልካቾች ቀጥለን የብልጽግና ካርዶች ምን ነበሩ? 8 ዓመት ሙሉ በጭብጨባ ነው ያሳለፍነው አይደል? በጭብጨባው በሙሉ ይሄን አድርግ፣ እኔ እኮ የእናንተ ጥበቃ አይደለም፣ እኔ እኮ የእናንተ ፖሊስ ነኝ፣ እኔ እኮ የእናንተ ምልሻ አይደለም ሲል ጨብጨብ ያደርጋል። የእናንተ ምልሻ አይደለም ሲል ሰው ያጨበጭባል እየሞተ። እኔ እኮ እንደዚህ አንድ ብታምኑም ባታምኑም ያለፉት 6 ዓመታት አንድ ሰው ላይ አንድ ቶርች አድርገን አናቅም። ቶርቸር ማለት ነው ፈጽመን አናቅም እያለ አገር በሙሉ እየገደለ ቶርቸርማ ሰው በትሪትመንት እኮ ይድናል እኮ ትራውማታይዝድ ይሆናል፣ ግን ቢያንስ ፊዚካሊ የመዳን እድል አለው እኮ። ዝም ብሎ ጠራራ ፀሐይ በሚረሸንበት ጊዜ ኮሬን የገኛ 120 ምናምን እያለ የዞረ በድሮን እየጨፈጨፈ በየቀኑ 1 ሚሊዮን ህዝብ ዝም ብሎ ሄዶ የወራሪዎች አስገብቶ የሚጨፈጭፍ የሚያስደፍር ይሄ መንግስት ሰው አንድ ቀንም አንድ ሰው ቶርቸር ፈጽመን አናውቅም ሲል ያው ቶርች ማለት ነው። እሱ ቶርች ነው ያለው። ጨብጨብ ነው 8 ዓመት በማጨብጨብ እንዴት ሊሆን ይችላል? ይሄ ምን አይነት ማህበረሰብ ብንሆን ነው? ሰው ጥላቻ በመስበክ አዎ ጨብጨብ። ይሄን መሸከም የሚችል ጫንቃ ከየት ተገኘ? ጫንቃውን በቃ እያንዳንዱ ቤት ኢትዮጵያዊ ትውልደ ኢትዮጵያዊ ማሰብ ያለበት 8 ዓመት ሙሉ ይሄ ሰውዬ እንዴት ተሸወደኝ የሚለው ነው። እኔ የት ነበርኩኝ? ምን አይነት ችግር ውስጥ ገብቼ ነበር? ምን አይነት እኔ ማሰብ ያቃተኝ ምን አይነት በጥላቻ ታውሬ ነበር? እንዴት ነው ያሸነፈኝ ይሄ ሰውዬ? ማሰብ ያለበት እሱ ነው። 8 ዓመት ሙሉ እንዴት አሁን እየጨረስነው ስለሆነ ጉዳዩ የሱ ጉዳይ እያለቀ ስለሆነ ጉዳይ የምናወራው ሌሰን ነው፣ ለወደፊቱ ሌሰን ነው። ቀጥሎ ለሚመጣው መንግስት ከዚህ ሌሰን ወስደን ምን አይነት መንግስት መምጣት እንዳለበት፣ ምን አይነት ፖለቲካል አሬንጅመንት መምጣት እንዳለበት እያንዳንዱ ቤት ያለው ሰው ሌሰን ወስዶ ቁጭ ብሎ እንዲዘጋጅም ጭምር ነው። 8 ዓመት እንዴት ሸወደኝ የሚለው ማለት ነው። ማለት ከዶክተር ጋር ዶክተር ይሆናል። ኩላሊት ይላል ኦክሲጅን ይሄን ያክል ፐርሰንት ነው፣ ደማችን ውስጥ ያለው እንደዚህ ነው ይላል፣ ይተነትናል። አንድ ስፔሻሊስት እድሜ ልኩ 20 ምናምን ዓመት ሙሉ ተምሮ ሜዲካል ዶክተር የሆነውን እኩል ከሱ ጋር የህክምና ነገር ከየትም ጎግል ያደርግና ቲክቶክ ላይ ያያትና ሄዶ ይተነትናል፣ ያስተምራል፣ ሌክቸር ይሰጣል። ለዩኒቨርሲቲ አስተማሪዎች ቁጭ አድርጎ ሌክቸር ይሰጣል። ከ7ኛ ክፍል የትም እንደተማረ የማይታወቅ ሰው
ማስረጃ የሌለው ሰው ማለት እኔ አይደለም እኮ ለፕሮፓጋንዳ ጥላቻ ምናምን በማስረጃ ነው የምንናገረው። የለም 96 ዓመተ ምህረት እኔ ባችለር ዲግሪ ነበረኝ እኔ 96 እሱ ሃይስኩል ሲማር ማለት ነው። ከዛ ግን ዲግሪ አለው የተባለው ግን መቼ ነው? 94 እንዴት ተብሎ የት ሀገር ነው 94 ዲግሪ ይዞ 12ኛ ክፍል ተመልሶ 12ኛ ክፍል የሚጨርሰው 96 ላይ የት ሀገር ነው? እና ያጭበረበረ እዚህም አንድ የሚወቅሰው የለም። አንዲያ መውቀስ አይቻልም። ይሄን በተመለከተ ወታደራዊ ሳይንስም ያስተምራል እኮ። ለማን ያስተምራል? ለሰዓረ እኮ ቁጭ ብሎ ሊያስተምረው እኮ ሞክሮ ነበር እኮ ሰዓረ እና ነፍሱን ይማረውና አብርሃ ኳርተር አንተ ማን ነህ እኔን ወታደርና የምታስተምረኝ እኮ አለው። ታውቁት ነው አይደል? ያው አዲስ አበባ እያለ ያው ከሄዱ ወረቀት በወረቀት ከዛ በኋላ ነው ጡረታ ውጣ ብሎ ያባረረው። ልክ እንደመጣ ወታደራዊ ሳይንስ ወታደራዊ ምናምን ሊያስተምረው ሲል ማነህ አንተ የትኛው ውትድርና ምን ታውቀዋለህ ያለው እሱ ብቻ ጀነራል አብርሃ ኳርተር ብቻ ነው የደፈረው። አንተ ነህ እኔ ውትድርና የምታስተምረኝ ብሎታል። ይህ ድፍረቱ ማለት ነው። ይህን በተመለከተ ከሰማዕታቶቹ አንዱ ከተሰዉት በትግራይ ጦርነት ጊዜ ከተሰዉት አንደኛው ስዩም እናስታውሰዋለን። አምባሳደር ስዩም ዛሬ ቀን ለማስታወስም ጭምር ነው በልኩ አብይን ከነገሩት ውስጥ አንደኛው እሱ ነው።